የግጥሜ ርዕስ እንኳን ደስ ያላችሁ የሚል ነው የሆነው። እንኳን ደስ ያላችሁ ከሱናው ሳይወጡ ከሸሪዓው ገደብ በአግባብ አሳዳጊ ልጆችን በአደብ ቁርአን በማቅራት ቀድሞ ተሰላፊ ጥሩ አባት የሆንከው ቤተሰብ ኃላፊ ሌላው አክሳሪ ነው አንተና አትራፊ መላው ቤተሰብህ በእምነት ይፋፋሉ ልጆችም ነገ ለሀገር ይተርፋሉ ተሰላፊ ናቸው ከአሊሞች ተርታ ይህ ነው አባትነት ጠንክር አይዞህ በርታ ለዓላማህ ስኬት መስመሩን ይዘሃል ወደ ኋላ እንዳትል አላህ ያግዛሃል ወደ ኋላ እንዳትል አላህ ያግዛሃል። በዚህ አጭር ሰዓት እያንዳንዱ በስም ብዙ ናቸውና ዘርዝሬ ባልጠቅስም ቁርአንን ቀድሞ ያፈዛችሁ ልጆች የተራዊን ሶላት በአግባቡ አሰጋጆች የመስጊዶች ካዳም ታማኝ ተባባሪ አንበሳ ወጣቶች ሸሪዓን አክባሪ በመልካም ስራቸው ኮርተንባቸዋል እስኪ አመስግኑልኝ ክብር ይገባቸዋል እስኪ አመስግኑልኝ ክብር ይገባቸዋል። ሐፊዘል ቁርአን የወለደች እናት መድረሳ ናትና ለታዳጊ ህፃናት ፊታችን ባትቆምም በአካል ብንርቃት ማህፀንሽ ለምለም ብለን እንመርቃት ማህፀንሽ ለምለም ብለን እንመርቃት። ይህን የምርቃት መድረክ አዘጋጆች እንግዳን ተቀባይ ብርቱ አስተናጋጆች የመስጊድ ኮሚቴ የሆናችሁ ልጆች እናንተን ለማድነቅ አንደበቴ ቢያንስም ምስጋና ቀርባለሁ በመጅሊሳችን ስም ምስጋና ቀርባለሁ በመጅሊሳችን ስም። ብርሃን ሆናችሁ ለህዝብ ሙስሊሞች ከፊት ለምትመሩን ታላላቅ አሊሞች ዲኑን ለማስፋፋት የተሰማራችሁ አይኖረኝምና ሌላ የምላችሁ አላህ ጤናና እድሜ ይጨምርላችሁ አላህ ጤናና እድሜ ይጨምርላችሁ። ሙስሊም ሸሪዓውን ሱናውን ጠብቆ በሐቅ እንዲገዛው አላህን አጥብቆ በአስተማማኝ ብቃት ቁርአንን አብራርተው አብቦ እንዲያፈራ የእምነት ፍሬ ዘርተው ቁርአንን ተንትነው አንቀጾች በመጥቀስ በሚናገሩት ሐቅ ህዝቡን ለመቀስቀስ ሙስሊሞች እምነት ላይ እንዲጠናከሩ በጣፋጭ ዳዋቸው ጧት ማታ የሚመክሩ ብልሽትም ሲያዩ ቀርበው የሚያክሙ እምነቱ እንዲስፋፋ ብዙ የደከሙ ሐቅን አሻጋሪ የኢማን መርከቦች አቅጣጫን ጠቋሚ የኢስላም ኮከቦች ዑለማዎቻችን የምናከብራቸው ለዚህ ታላቅ ስኬት ሚና ነበራቸው ለዚህ ታላቅ ስኬት ሚና ነበራቸው። ዛሬም እንደወትረው ከኛ ጎን ሳይረቁ ከያሉበት መተው ሐፊዝ ሊያስመርቁ የዙሪያው ቀበሌ ሃይማኖት መሪዎች ኡስታዝና ዳኢ ኢልም አስተማሪዎች ተገኝተዋልና በመካከላችን ሰላምታዬን ላቅርብ ለወኪሎቻችን በያላችሁበት ይድረስ ለሁላችሁ። አሰላሙ አለይኩም እንደምን አላችሁ? አሰላሙ አለይኩም እንደምን አላችሁ? ቁርአንን ቀድመው ያከተሙ ልጆች ህፍዝ እንዲያስተምሩ ቢመኙም ወላጆች የመድረሳው እጦት ባመጣው ብስጭት በተነሳሽነት ውጤታማ ቁጭት ቁጭ ብለው በመምከር ሐሳቡን አስፋፍተው በራሳቸው መስጊድ መድረሳ አስከፍተው ዛሬ አንገት በመድፋት ሳያቀረቅሩ ልጅ እያስተማሩን ቁርአን እንዲያቀሩ ያን ጊዜ ህዝባችን ከእምነቱ አፈንግጦ እንዳሻው ሲራመድ በሱናው አላግጦ በወቅቱ ያን ችግር የተመለከቱት መፍትሄ ፍለጋ ሁሌም አይታክቱት ኢንሻአላህ ብለው በይፋ ቃል ገብተው ይህን የመሰለ መስጊድ አስገንብተው ስሙን በመሰየም ቢላል ብለው ጠርተው ለህዝብ ያስረከቡት አሳምረው ሰርተው የጎደለም ሳይው ፈቅደው አስተካካይ ሼክ ሐጂ ሰይዶ የኡማው ተወካይ አላህ እድሜ ሰጥቶ ዱንያ ላይ ቆይተው የወለዲ ሙስሊም መነቃቃት አይተው ቢላል መስጊድ ዛሬ እንዲህ ሲያሸበርቅ ምን ነበረ ቢያውት ሐፊዞች ሲያስመርቅ ምን ነበረ ቢያውት ሐፊዞች ሲያስመርቅ። ለእምነቱ መስፋፋት ድርሻ ነበራቸው አላህ በጀነት ቤት አጅሩን ይክፈላቸው አላህ በጀነት ቤት አጅሩን ይክፈላቸው። የወለዲ ሙስሊም መች ረሳቸዋል በመልካም ተግባር ያስታውሳቸዋል በመልካም ስራቸው ያስታውሳቸዋል። ትናንት ዛሬ አይደለም ወቅት ይለዋወጣል ለማንም አይቀርም ሞት ድንገት ይመጣል ለነገው ቤታችን መሰረቱን መጣል በህይወት እያለን ከወዲሁ ጀምር ቁርአን እያቀራን ልጆች እናስተምር ቁርአን እያቀራን ልጆች እናስተምር። ቀጣይ ወለዲ ላይ ከሴትም ከወንዶች በወጣቶች ሞልተን ሶስቱንም መስጊዶች ቢላልና ሰላም አንዋርን ጨምሮ ይህ የተጀመረው የሂፍዝ አስተምሮ እጅግ ተጠናክሮ ነገ እንደሚስፋፋ የወለዲ መጅሊስ በሰነቀው ተስፋ የወጣት አበባ መስጊድ አሸብራቂ የእስልምናን ውበት ኢልም አንጸባራቂ ቁርአንን በህፍዝ ይዘው ተመራቂ ለዛሬ 40 እና 50 ልጆችን ባልቆጥርም ነገ እንደሚበዙ አንጠራጠርም ነገ እንደሚበዙ አንጠራጠርም። ይህን ታላቅ ተስፋ
ይህን ታላቅ ተስፋ የምትቀበሉ እስኪ ሁላችሁም ኢንሻአላህ በሉ። እስኪ ሁላችሁም ኢንሻአላህ በሉ። ኢንሻአላህ ኢንሻአላህ እምነታችን ጎልቶ ይበልጥ እንዲስፋፋ አስደሳች በሆነው የወጣቶች ተስፋ አደራን በእምነት ወስዶ ተረካቢ ሸሪዓን አጥብቆ ዲን ተንከባካቢ ከነብዩ ሱና ሳይሉ ወለም ዘለም ሰለላሁ ዐለይሂ ወሰለም ሪሳላውን በሐቅ ለህዝባችን አድራሽ ቀልጣፋ ወጣቶች የነብዩ ወራሽ የዚህ ከተማ ህዝብ ሁሉ የሚወዳቸው ቁርአንን ቀድመው በመሸምደዳቸው ከቤተሰብ ርቀው ሳይጨናነቁ ታናናሾቻቸው ከሰፈር ሳይርቁ እዚሁ አስተምረው ሂፍዝን ሲያስመርቁ ጠንካራ ወጣቶች የእምነታችን አጋር ጁሃር አህመድ ጦይብ ሙባረክ ሰይድ ጋር ቀደም ብለው ወጥተው እውቀት በመሰብሰብ ባገኙት እውቅና ለወገን በማሰብ እንደተመረቁ ያለ ምንም ረፍት ወለዲ ላይ ይሄ መድረሳ ሲከፈት በአጋጣሚ ነገር ላይ ሁለታቸውም ጀምሮ ማስጨረስ ባይመቻቸው በማስተማር ስራ መሰረቱን ተክለው አብዱል አዚዝ እና ሚፍታህን ወክለው አሊም እንዲበዛ ለዚች ለሀገራቸው ሁለት አይነት ትምህርት በማስጀመራቸው ጀዛኩሙላህ ኸይር እንላቸዋለን። የዲን ጀግኖች ናቸው፣ እንወዳቸዋለን። የዲን ጀግኖች ናቸው፣ እንወዳቸዋለን። ቀጥ ያለውን መስመር አቅጣጫ እንደያዙ ቢላል መስጊድ ገብተው ቁርአን ሊያፍዙ ለበይክ መርሐባ እያሉ ሲያዟቸው ክብር የሚሰጡ ለኡስታዞቻቸው በአዳካሚው ሸይጣን ትግል ያልተረቱት ቅራአታቸው ላይ ብቻ የበረቱት ስነ ምግባር ያለው የሁላችን ወንድም ጥበበኛው ኡስታዝ ሚፍታህ መሐመድም በልጅነት እድሜ የወጣት አይምሮ 14 ልጆችን በሂፍዝ አስተምሮ ወለዲ ላይ ቢላል መስጊድ አሸብርቋል። የመጀመሪያውን ዙር ዛሬ አስመርቋል። የመጀመሪያውን ዙር ዛሬ አስመርቋል። ዛሬ ተመራቂ ተማሪ ያላችሁ አንበሳ ወላጆች እንኳን ደስ ያላችሁ። አንበሳ ወላጆች እንኳን ደስ ያላችሁ። ለቁርአን ሀፊዞች ብርቱ ልጆቻችሁ ቁርስ ምሳና ራት እያዘጋጃችሁ አይዞህ ልጄ በርታ ጠንክር እያላችሁ ጣፋጭ ተስፋ ስንቅ በማቀበላችሁ አንበሳ ልጆችም ትምህርቱ ላይ ነቅተው ዛሬ ሲመረቁ ለደረጃ በቅተው ይህን እድል ማየት የተሳካላችሁ ወገኖች በሙሉ እንኳን ደስ ያላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። الله أكبر.